ትኛልሽ ይጆረዛ አቺ ይሄን ጠቢ ብዬሻል ነበር። ነጭ ስለሆነ ከነጭ ልብሶች ጋር አጥባለሁ ብዬ ነጮቹን ለብቻ አጥባለሁ ምናምን ትኛልሽ ይጆረዛ ይሄን መስራት እንኳን አትችል። ሰላም አለይኩም። ወአለይኩም ሰላም። እንዴት ነሽ እህት? እንዴ ምን ሆነሽ ነው? ያው የተለመደ አይደል? ነይ ግቢ። ምንስ ቢያረግ ደግሞ እሱ ነው ለታ እንኳን እሱ ስንት ይማታ ይላል። እኔ የምላችሁን መች እንደምትሰሙኝ አላውቅም። ቆይ ምን እስከሆነ ነው የምትጠብቁት? አሁንማ በጣም እየባሰበት ነው። እኔ በቃ መሮኛል። መለየት ነው የምፈልገው ከሱ ጋር። በጣም መሮኛል እኮ። አንቺ መመታት ባንቺ ነው እንዴ ተጀመረው? ለእናታችን ያደረገውን በሙሉ ረስተሽው ነው? አሁን ሰው ቢሰማ ራሱ ምን ይልሻል? ሁሉን ነገር ችለሽ ብትኖሪ ላንቺም ለኛም ጠቀሜታ። አሃ እናንተ ለከ ራሳችሁን ጥቅም ነው የምታዩት። ችግር የለም። አንድ ቀን እኔን ስታጡኝ ይገባችኋል። ችግር የለም። ቆይ አንቺ ብትታገሺ ምን ትሆኛለሽ? ሁሉም ያልፋል እኮ። ያልፋል አይደል? አዎ ያልፋል። አዎ ልክ ነሽ። ወይ እኔ ያልፋለሁ ወይ ችግር ያልፋል። እንግባ አሁን። አንድ 10 ሚሊዮን ሀያት ስልክ ማላነሳልሽ እኮ ጊዜ ስለሌለኝ ነው። ጭራሽ ቢሮ ድረስ ትመጫለሽ። ባለቤቴ በጣም ታሟል። እሱን ለማሳከም ያላደረኩት ነገር የለም። ያለኝን ጌጣጌጥ ሁሉ ሽጬ ጨርሻለሁ። አሁን 3000 ብር መድኃኒት መግዣ አጥቼ ነው አንተ ጋር የመጣሁት። አንቺ ምን አለብሽ? እኔ በዚህ በኩል ግብር መጥቶብኛል። እንደገና የመኪናዬን ቀረጥ አልከፈልኩም። ስንት ነገር ነው ያለብኝ። በዛ ላይ ደግሞ ይኸውልሽ እዚህ ቢሮ ውስጥ ብዙ ባለሀብቶች ናቸው የሚመጡት። እንደዚህ አይነት ነገር ማየት ደስ አይላቸው። አሁን እንደው እንዳንተ አይነት ሀብታም ባለሀብት ወንድም እያለሁ መንገድ ላይ ወጥቼ ብለምን ማን ያምነኛል? ከዚህ በኋላ እንደውም እዚህ ብዙ ባትመላለሽ ደስ ይለኛል። ሄሎ፣ አቤት። ምን? ወይኔ ወንድሜ፣ ባለቤቴ። ለምን አንድ በሬ ሁለት አርጉት? እኔ እያለሁኝ ምንም ነገር መጉደል የለበትም። ውሃማ አንድ መኪና ይምጣ፣ ምንም ነገር በቃ ይሄ እኛ እያልን እዚህ ሰው ምናምን መታዘብ የለበትም። በቃ ወንድምህን አላህ የጀነት ያድርገው። ባይሆን በህይወት እያለ ነበር መረዳዳት መጠቃቀም። ከሞተ በኋላ እዩልኝ ስሙልኝ ምንም ጥቅም የለውም። እባክሽ አጨቅጭቅኝ። ምን አይነት ችጋራ ናት ደግሞ? እኔ የምልህ ውዴ፣ አስቤዛ አልቆብኛል። ብር ካለህ 400 ብር ስጠኝና እራት ሰርቼ ልጠብቅህ። እባክሽ አጨቅጭቅኝ። ምን አይነት ችጋራ ናት ደግሞ? ትናንትና አይደል እንደ 400 ብር የሰጠሁሽ? እሱን እኮ ለልጆቹ። ዝም በይ እባክሽ። ልጆቹ አትበይ። ችጋራ አሎ፣ ወይ የት ነህ? እባክህ ጎረቤታችን አግብቶ ልጠይቀው ይሄድኩ። ማን አገባው? እኔ አውቀዋለሁ። አዎ አንዴ ከኔ ጋር አግኝተዋል። ያኛ መግቢያ ጋር ጎሚስታ ያለው እንዴ? እሱ ነው እንዴ? እና አብረን እንጠይቀዋለን። ምንም ቢሆን እኮ አንድ ሁለቴ ጎማ ሰርቻለሁ እኮ እሱ ጋር።
ደስ ይለኛል። በቃ ሰፈር ነኝ። እስክትመጣ ቀለል ያለ ስጦታ ልግዛ እስከዛው። አረ አሪፍ ነገር ነው እንጂ ይዘን መሄድ ያለብን። ለማንኛውም አንተናና የሆነ ቆንጆ ቤት አለ፣ እዛ አሪፍ ነገር ገዝተን ይዘን እንሄዳለን። አረ እባክህ የት ነው? ቤተል ፋሚሊ ታወር ላይም አላቸው። ይርጋይሌ እዛ 3ኛ ፎቅ ላይም አለ። ቤት ይቀርባል። አንተ የሚቀርበው ቦታ እንሂዳ። አረ ችግር የለውም እኔ ገዝቼ እጠብቃለሁ። በቃ ቤተል ይቀርበኛል። እዛ ልምጣ፣ ገዝተህ ጠብቀኝ። ቶሎና በቃ ኦኬ በቃሽ። ለቤት ቀጋ ለውጭ አልጋ። አሁን ቤት ያስቤዛ ስትጠይቅ የለኝም ስትላት ነበር እንዴ? ለማታቀሱ ይሄን ሁሉ ወጪ ልታወጣ ነው። ጭራሽ እኔን የሚከፍለው ምናምን እያልክ ትከራከራለህ። በልሻውን እኔ ታክሲ ስጠኝና ልሂድ። ምን አይነት ነገር ነው? በቃ ሴቶች ስትባሉ አንድ ናቸው። ወጪ ብቻ አክሽር ዘይጂ። ይህ ጎልደን ሆም ነው። አይን የሚማርኩ ነፍስ የሚያክሙ ውብ የቤት ዕቃዎች መገኛ። በዘርፉ ከ14 ዓመት በላይ ልምድ ያካበቱ ባለሙያዎቻችን ቤቱ ላይ ነፍስ የሚዘሩ ዓለም አቀፍ የቤት ዕቃዎችን አሰናድተው እርሶን ይጠብቃሉ። አድራሻ ቁጥር 1 ይርጋ ኃይሌ 3ኛ ፎቅ የሱቅ ቁጥር 310፣ ቁጥር 2 ቤተል ፋሚሊ ታወር ግራውንድ ፍሎር ላይ ያገኙናል። ማከፋፈል ለሚፈልጉ ነጋዴዎች የተመቻቸ አሰራር አዘጋጅተናል። መጥተው ከገዙ በኋላ ያመሰግኑናል። ጎልደን ሆም። ለበለጠ መረጃ በ0911 95 2002 ላይ ደውሉ። ጎልደን ሆም ውብ የቤት ዕቃዎች አስመጭና አከፋፋይ። شرق وغرب عقل وقلب بكل الفرحة أرحبوا بالحب. شرق وغرب عقل وقلب بكل الفرحة أرحبوا. هلا بكم ارحبوا.